ወይኔ 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 ልጄ ወይኔ ጓደኛዬ ይሄ እኮ አይገባውም ነበር። ከሰፈር ልጆች እንዳለ የተከበረው ልጅ እሱ ነበረ። አዎ እውነትሽን ነው። ደግሞ በዚህ መላሱ አንድ ቀፉ ካልተናግሮ አይቀም እኮ አንድ አፉ ካልተናግሮ አይቀም። አተ እና አመለምሩ ማስ እንዴ እና ታዲያ ምን ያሰድባል? ያገባ ደግሞ ልጄ የዋህ ምስኪኖችን የሚረዳ ሀገር ያወቀው ልጅ ነበር። በእናታችሁ ለምን አይገባም? አንተው ደግሞ ፈጣሪ ይመስገን ልጄ ከአንድ ሰው ተበድሮ አይቀም። የሰው ሀቅ አይፈልግም ልጄ። በእናታሽ ወይኔ የሰው ሀቅ አይፈልግ። ከ7,000 ብር አበድሬው ነበር እኔ ያለው አይደለ እንዴ ብሬን ሁላ ይዞብኝ ሄዶ። ወይ ኧረ በእናታችሁ ዝም በሉ። አዛን ቤት እኮ ነው ያለ ነው እንዴ? እውነት ነው ደግሞ የኔ ልጅ ውስጥ ነው እኮ ማለት ቡቢ አይደለ እንዴ? ሞት ባዶ ነበረ በህይወቴ። ደግሞ ከምንም ነገር በላይ የሚያሳዝነኝ ምን ሆነ ታውቂያለሽ? የኔ ልጅ ድንግል ሆኖ መሞቱ ነው። እንዴ ኧረ አባዬ ተው ልረፍበት። ተው እንዴ ሰው በሰላም ማረፍ አይችልም እንዴ?